ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም የልደቷ በዓል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም የልደቷ በዓል ነው። የእመቤታችን የቅድስት ድንግል ማርያም አያቶቿ ጰጥሪቃ ቴክታ ይባላሉ። በዚህ ዓለም ሀብት የከበሩ በእግዚአብሔር ዘንድ የተወደዱ ንጹሐን ቅዱሳን ነበሩ። ነገር ግን ልጅ አልነበራቸውም። የልጅ ድርቅ የመታቸው ነበሩ ማለት ነው። አንድ ቀን ጰጥሪቃ ወደ ቤተ መዛግብት ገብቶ ንብረቱን፣ ሀብቱን፣ የወርቁን፣ የብሩን፣ የእንቁን ጉዳይ በሚመለከትበት ሰዓት ብዙ ነው። ነገር ግን የሚወርሰው ልጅ ስለሌለው እያዘነ ወደ ቴክታ ተመለሰና ሀብታችን ብዙ ነው፣ የሚወርሰን ልጅ ግን የለም አላት። በዚህም ጊዜ ቴክታ እግዚአብሔር ከኔ ቢከለክልህ ከሌላይቱ ሴት አይከለክልህም፣ ሂድና ከሌላይቱ ሴት ውለድ አለችው። ጰጥሪቃ እንዲህ አለ፣ ይህንን ሐሳብ እንኳን በገቢርና በሐሳብ አስቤው አላውቅም። እግዚአብሔር ይህን ያርቅልኝ። እኔ ከአንቺ ውጭ ሌላ ሴት አልፈልግምም አላውቅምም አላት። እንግዲያውስ እግዚአብሔር እሱ የሚያደርገውን እሱ ራሱ ያውቃል። ዛሬ እኮ ህልም አይቻልችው። ምን ህልም አየሽ አላት። ነጭ እምቦሳ ስወልድ አየሁ። እምቦሳይቱ እምቦሳ 7 እምቦሶችን ሲወልዱ አየሁኝ። እምቦሳ ማለት እንግዲህ ከተወለደች ከ1 ቀን እስከ 10 ቀን ያለች ጥጃ ማለት ነው። ስለዚህ 7ተኛይቱ ደግሞ ጨረቃ ደግሞ ፀሐይን ስትወልድ አየሁ አለችው። በዚህም ጊዜ ወደ መፎክር ህልም ወይም ደግሞ ህልም ፈች ሄደና ነገረው ይላል። 7 ደጋጎች ልጆች ትወልዳላችሁ። ከነዛ ቀጥሎ ጨረቃይቱ ግን እጅግ በጣም ከሰውም ከመላእክትም የከበረች ፍጥረት ትፈጠራለች። የፀሐይን ነገር ግን ራሱ እግዚአብሔር ይፍታ ብሎ መለሳቸው ይላል። በዚህም ጊዜ ጰጥሪቃና ቴክታ ልጅ ወለዱ። ማንን ወለዱ ከተባለ ሄሜንን። ሄሜን ማለት ረከብኩ ተምኔቴ ረከብኩ ስለቴ ደረሰ ምኞቴ ተፈጸመ ማለት ነው። ሄሜን ድርዲ ቶናሃን፣ ቶናክ ሲካርን፣ ሲካር ሴትና ደግሞ ሄርሜላን፣ ሄርሜላ ሐና ደግሞ እመቤታችንን ወለደች ማለት ነው። እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወልዳለች ማለት ነው። ነሐሴ 7 ቀን ተጸንሳለች። ግንቦት 1 ቀን ተወልዳለች። እንዴት ነው የተወለደችው? በየት ነው ከተባለ ደብረ ሊባኖስ በሚባል ተራራ እስራኤል አካባቢ በሚገኝ ሀገር ማለት ነው። አሁን ሊባኖስ ራሷን ችል ሀገር ናት። በዛ ተወልዳለች ማለት ነው እመቤታችን። እንዴት ነው ከእስራኤል ወደዛ በምን ምክንያት ሄደች ከተባለ ሐና እመቤታችን ቅድስት ድንግልን ጸንሳ በነበረበት ሰዓት ሳምናስ የሚባል አጎቷ ሙቶ ስታለቅስ የአልጋውን ሸንኮራ ይዛ በአልጋው ዙሪያ ስትዞር ጥላዋ ቢያርፍበት ብድግ ብሎ የፀሐይ ጽድቅ ኢየሱስ ክርስቶስ እናቶ ሰላም ላንቺ ይሁን ብሎ አመሰግናት ይላሉ። በዚህም ጊዜ ሳምናስ ምን ሰማህ ብለው አይሁድ ጠየቁት ይላል። መላእክት ከዚህ ሴት የምትወለደው ልጅ ሰማይና ምድር የፈጠረውን እግዚአብሔርን ትወልዳለች እያሉ ሲያመሰግኑ ሰማኋላ በል ሰማ ነክቶ ብለው ከዚህ በኋላ ሳይቃጠል በርጥቡ ሳይርቅ በቅርቡ ይህ እነዚህን ሰዎች በድንጋይ ገለን እናጥፋ። ከዚህ ቀድሞ ሰሎሞን ዳዊት ሰሎሞን ተወልደው 40 ዓመት ገዙን። አሁን ይቺ ጭራሽ በማህፀን እያለች ሙት ያነሳች ልጅ ከተወለደችማ ምን ልታደርገን እንዴት አድርጋ ልትገዛን ነው ብለው ይህንን ተንኮል ሲያስቡ መልአኩ ቅዱስ ገብርኤል መጥቶ በዘመድ የከበራችሁ ሐናና ኢያቄም ወደ ሊባኖስ ተራራ ሂዱ አላቸው። በዛ በሊባኖስ ተራራ ሂደው እመቤታችን ቅድስት ድንግል ማርያምን ግንቦት 1 ቀን ወልደዋታል ማለት ነው። ለዚህ ነው ኢትዮጵያውያን የንፍሮውን ዝግጅት ወይም ደግሞ የልደታን ምግብ በውጭ የሚበሉት። ሐናና ኢያቄም ከቤታቸው ውጭ በሊባኖስ ተራራ ልጃቸውን ስለወለዱ በዛን ወቅት በአካባቢው ያሉት ሰዎች ደግሞ ወላድ ለመጠየቅ ጥራጥሬውን ይዘውላቸው መጥተው ስለነበረ እኛም ዛሬ ንፍሮውን ቀቅለን የሰባውን አርደን ውጭ ላይ የእመቤታችን የቅድስት ድንግል ማርያምን በዓል እናከብራለን ማለት ነው። እመቤታችን ቅድስት ድንግል ማርያም ምልጃዋና ጸሎቷ ከሁላችን ጋር ይሁን። ቤዛዊት ዓለም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።